ተወዳጆች እንዴት ናችሁ? ዛሬ ደግሞ ዳቦ ክቡ ዳቦ በዶሮ በተቀቀለ ዶሮ እንዴት እንደምንሰራ እናያለን። እንግዲህ ነው የሚባለው እንግዲህ ዶሮ እዚህ ጋር ዳቦ አለኝ። ይሄን በክቡ ቆራርጠዋለሁ ማለት ነው። ጠርዙን አወጣዋለሁ። እዚህ ጋር ደግሞ ካሮት አለኝ፣ የሚያስፈልግ ካሮት አለ። ከዛ ደግሞ እዚህ ጋር የተቀቀለ ዶሮ አለኝ። ተቀቅሎ እንደዚህ በዚህ ሁኔታ አብየዋለሁ ማለት ነው። እዚህ ጋር ደግሞ ቅመም አለኝ። እዚህ ጋር ያለኝ ሄል ፓውደር፣ ጅንጅብል ፓውደር፣ ከሙን፣ ድንብላል ፓውደር፣ ቁንዶ በርበሬ በፓራስዋድ፣ እዚህ ጋር ጨው የምጠቀመው ይሄ ነው። እዚህ ጋር ደግሞ ያው ጅብን ማይነዝ ማንኛውም ማይነዝ መጠቀም ይቻላል። ማይነዝ አለኝ እዚህ ጋር ደግሞ ጅብን አለኝ። ጅብን ፕላስ እዚህ ጋር እንዴት ተጨመቀ ሎሚ ያለኝ። ይሄ ደግሞ የዳቦ የተፈጨ ዳቦ እንትን ነው ዱቄት ማለት ነው። አብረን ላይ ለቋርጭን እንመጣለን ማለት ነው። በዚህ መልኩ ዳቦን ቆርጬዋለሁ ማለት ነው። ተርተሩን ጠርጫለሁ። እንግዲህ ይሄን እንደዚህ ከጨረስኩኝ በኋላ ዶሮውን እና እነዚህ ሽንኩርት ጋር አድርጌ አጥራለሁ ማለት ነው። ሽንኩርት ከፍ ያው ዲስፕሌይ ያለ ዶሮ የተቀቀለ ነው። ተቀቅሎ ደግሞ በደንብ አድርጌ እንትን ብያለሁ ማለት ነው። ፍሬ ዘይት ጨምራለሁ። ዘይት ጨምራለሁ። ትንሽ ቀይ ሰማያዊ ነው ያለው ማለት ነው። ዘይት እንግዲህ እንደዚህ ትንሽ ዘይት ነው ማረገው ስለሚጣፍጥ የጫን ተፈሪ ታርኩ በዚህ ማለት ነው። ከዛ በኋላ እዚህ ጋር ያዘጋጀሁትን ያዘጋጀሁትን ዶሮ አስራለሁ። ደግሞ ግዳ በስተመስ ቀመመ አንድ ማጅ ተቀመመ በጣም ተንበለጋ ከዛ የተቀመጠ ዝንጅብል ፓውደር ማጂ ሄል ፓውደር ይፈላል ከዛ እንደዚህ ታደርጋለች በኋላ ካሮት አንድ ካሮት ተፈጭቼ እንጠቀምበት ተቀምጠናል ማለት ነው። ከዛማን ላይ ከደስ አድርጌ አዘጋጅተና ጥፍት ይላል ማለት ነው። እንደዚህ ከተጠበሰ በኋላ ትንሽዬ በጣም ነጭ ጨምራለሁ። ከዛ ሎሚ ሁለት ከዛ ደግሞ በመጠር በደንብ አሁን አንድ ላይ በደንብ ስለተጠበሰ የሚጨምረው ማይነዝና ጅብን እንጨምራለን ማለት ነው። ማይነዝ እንጨምራለሁ። ማይነዝ ከዛ በዚህ መልኩ እንግዲህ እንደምታዩት ጅብሩን ጨምሬ እንግዲህ በዚህ መልኩ እንደዚህ ቆንጆ ተዳርጎ ነው ያልቋል ማለት ነው። በጣም የሚወዱት ነገር ነው። ይሄ በጣም ደስ ይላል። ዶሮ ነው እንግዲህ ቺዝ ነው ጨምሬያለሁ ቅመሞቹ ማለት ነው። ሞክሩት ትወዱታላችሁ። ከዛ ደግሞ እዚህ ጋር የቆረጥኩትን ዳቦ እንደዚህ ደራድራለሁ ማለት ነው። እንደዚህ ደርድሬያለሁ። ከዛ እንትን ነው የምቀባው ጅብን ማለት ነው። ቺዝ ቀባዋለሁ አንዱም ማለት ነው። ከላይ ይሄ ከስር ነው። ይሄን እንደዚህ አድርጌ ከስር እናደርጋለን።
እዚህ ጋር ጆን ከዛ ምንድነው የማደርገው ስለማይመቸኝ እንደዚህ ቀባና እዚህ ላይ አጣብቀዋለሁ ማለት ነው። አሁን በዚህ መልኩ ጨርሼ እመጣለሁ። ስለማይመቸኝ ከስራ አንዱ እናደርጋለን። ከዛ ጆን ይቀባል አንድ ላይ መዝጋት ነው። አሁን እንደዚህ ዘግቼ ጨርሻለሁ ማለት ነው። በዚህ መልኩ ይሄንን ከዛ እንቁላል እዚህ ጋር እንቁላል አለ እንቁላል እናታለን ማለት ነው። በደንብ አድርጌ አሁን በዚህ መልኩ መጥቻለሁ። ከዛ ግላብ ሰራሁኝ እንትን ያረኩኝ በደንብ አድርጌ መጥቻለሁ ማለት ነው። በቀን ያክል እንቁላል የዳቦ ይሄንን ማለት ነው። ተፈጭቶ እንትን ያለ የዚህ እንጠቀማለን ማለት ነው። እዚህ ላይ በሳህን አድርጋለሁ። በሳህን እንደዚህ ካደረኩኝ በኋላ በሳህን ካደረኩ በኋላ ባልነው በዚህ አድርጌ እንደዚህ በደንብ ቀባዋለሁ። ከዛም እዚህ ጋር ነው የማደርገው። ምንም በዚህ መልኩ ጨርሳለሁ። በዚህ መልኩ ጨርሻለሁ ማለት ነው። አሁን ጥብሳለሁ። በትንሹ አድርጌ ቀንሼ እንዲግል አድርጌዋለሁ ማለት ነው። ከዛ እንደዚህ ነው ዘይት ቀስ እያለ የሚጠብስ እናደርጋለን። እዚህ እያገዳበጥን ያው ለምሳሌ ማለት ነው። ዘይት ቀነስ አድርጌ ነገር እዚህ ነው ቆንጆ ከለር ያመጣል ማለት ነው። ያው ቆንጆ የሚያምር እስከሚሆን ድረስ እንደዚህ እያገዳበጥን ጠብሰዋለሁ ማለት ነው። እንግዲህ በዚህ መልኩ አልቋል። እሺ ጨርሻለሁ። ከዛ እንግዲህ ቆንጆ ሆኗል። እዚህ እንደዚህ የሚያምር ሆኗል ማለት ነው። ያው በምታዩት መልኩ እንደዚህ ቆንጆ አድርጌ ሰርቻለሁ። በጣም ያምራል ማለት ነው። በጣም ነው የሚያምረው። ሞክሩት። በጣም የሚያምር ምግብ ነው። ያው በጣም የሚያምር ነው። ሞክሩት። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። በጣም ይምራል። ከምር በጣም ነው የሚያምረው።